ውጤቱ ምንም ይሁን ምን በማድሪድ የሚካሄደው ግጥሚያ የሪያል ማድሪድ እና የአርሰናልን ታሪክ የበለጠ የሚያበለጽግ ሌላ የማይረሳ ምዕራፍ እንደሚጨምር ጥርጥር የለውም። ይህም የዩኤፋ ሻምፒየንስ ሊግ አስደናቂ ታሪክ የበለጠ ያጠናክራል። የአውሮፓ እግር ኳስ ትውፊት ይቀጥላል። አዳዲስ ጀግኖች ብቅ ይላሉ። በዓለም ትልቁ መድረክ ላይ አዳዲስ ታሪኮች ይነገራሉ። ሪያል ማድሪድ ከአርሰናል የሩብ ፍጻሜ ፍልሚያ። ሳንቲያጎ በርናባው የፍጻሜው መድረክ። የሚያብረቀርቁ የሳንቲያጎ በርናባው ስታዲየም መብራቶች የማድሪድ ሰማይን ያደምቁታል። የአውሮፓ እግር ኳስ ሻምፒየንስ ሊግ ፍጻሜ ለሆነው ታላቅ ክስተት የተገባ መድረክ ነው። የስፔን ዋና ከተማ በሆነችው የአውሮፓ እግር ኳስ ሻምፒየንስ ሊግ ፍጻሜ ለሆነው ታላቅ ክስተት የተገባ መድረክ ነው። የስፔን ዋና ከተማ በሆነችው የማድሪድ የእግር ኳስ ታሪክ ክብር በየቦታው የሚንጸባረቅ ስፍራ ሁለት ታላላቅ ክለቦች ሪያል ማድሪድ እና አርሰናልን ለታላቅ ፍልሚያ ተዘጋጅተዋል። ሪያል ማድሪድ በ15 ሻምፒዮናዎች የአውሮፓ ነገስታት ከለንደኑ ኩራት አርሰናል ጋር ለመፋለም ተዘጋጅቷል። አርሰናል በታሪኩ የበለጸገና የመጀመሪያ ሻምፒየንስ ሊግ ዋንጫን ለማንሳት የሚናፍቅ ክለብ ነው። ሪያል ማድሪድ የሻምፒየንስ ሊግን በተደጋጋሚ በማስተናገድና በማሸነፍ የራሱ ታሪክ የጻፈ ክለብ ሲሆን፣ አርሰናል ደግሞ በአውሮፓ እግር ኳስ መድረክ የራሱን አሻራ ለማሳረፍ ቆርጧል። ይህ የሁለቱ ታላላቅ ክለቦች ፍልሚያ በእግር ኳስ አፍቃሪያን ዘንድ ከፍተኛ ትኩረትን የሚስብ ሲሆን፣ ውጤቱም ምን እንደሆነ ለመገመት ያስቸግራል። በአውሮፓ የግርማ ዘመን የታነጸ ትውፊት የሪያል ማድሪድ ስም ከአውሮፓ እግር ኳስ በላይ ጋር ተመሳሳይ ነው። የክለቡ የ15 የአውሮፓ ሻምፒየንስ ሊግ ዋንጫዎች በሀገሪቱ ዘላቂ ታሪክ ላይ የማይነቃነቅ ምስክር ሆኖ ቆመዋል። በ1956 እስከ 1960 ባሉት የመጀመሪያዎቹ 5 ተከታታይ የውድድር ዘመናት ዋንጫን በማንሳት የውድድሩ የመጀመሪያ ዘመን የበላይነት አፈ ታሪክ ነው። ይህ ታይቶ የማይታወቅ ጉዞ በአልፍሬዶ ዴ ስቴፋኖ፣ በፍሬንች ፑስካስ እና ፓኮ ጌንቶ በመሳሰሉ ታዋቂ ሰዎች የተመራ ነበር። እነዚህ ተጫዋቾች ስማቸው በእግር ኳስ ታሪክ ውስጥ ተቀርጿል። በታሪካቸው ሁሉ ሪያል ማድሪድ ሁል ጊዜም የዓለምን ምርጥ ተሰጥኦ ስቧል እናም አሰልፏል። እንደ ሮናልዶ፣ ዚነዲን ዚዳን እና ዴቪድ ቤካም ያሉ ኮከቦችን በማስፈረም የተጀመረው የጋላክቲኮስ ዘመን ክለቡ ዓለም አቀፋዊ ይግባኝና ምኞት ያለው ክለብ በመሆን ያለውን ዝና የበለጠ አጠናክሯል። በተለይም በዚነዲን ዚዳን መሪነት በ2016 እስከ 2018 ባሉ ዓመታት ውስጥ 3 ተከታታይ የሻምፒየንስ ሊግ ዋንጫዎችን በማንሳት ታይቶ የማይታወቅ ስኬትን አስመዝግቧል። በዚህ ወርቃማ ወቅት የክርስቲያኖ ሮናልዶ አስደናቂ የግብ ማስቆጠር ብቃት ወሳኝ ነበር። በአውሮፓ ውስጥ ካስመዘገቡት አስደናቂ ስኬቶች ባሻገር ሪያል ማድሪድ በስፔን እግር ኳስ ውስጥ ያለውን ቀጣይነት ያለው ጥንካሬና የበላይነትን የሚያሳዩ 36 የላሊጋ ዋንጫዎችን እና 20 የኮፓ ዴል ሬ ዋንጫዎች አሉት። የክለቡ ታሪክ ከሻምፒዮንስ ሊግ ጋር በቅርበት የተሳሰረ ነው። በዚህ ውድድር ውስጥ ለስኬት ደረጃ ያለማቋረጥ ያሳየበት ዓለም አቀፋዊ ደጋፊዎችንና በዋና ዋና የፍጻሜ ጨዋታ ላይ የማይበገር ስሜትን ያዳበረ ነው። ዘገነርስ አርሰናል በእንግሊዝ ፕሪሚየር ሊግ እግር ኳስ የተከበረ ታሪክ ያለው ክለብ የራሱ የክብር መንገድ ፈጥሯል። የ13 ጊዜ የክብር የእንግሊዝ ፕሪሚየር ሊግ ዋንጫዎችና አስደናቂ የ14 ኤፍኤ ዋንጫ በአገር ውስጥ መድረክ ላይ ዘላቂ ስኬታቸውን ያጎላል። ይህ ታዋቂ ቡድን እንደ ቴሪ ሄነሪ ያሉ ታዋቂ ተጫዋቾችን ያካተተ ሲሆን አስተዋጽኦአቸው ለአርሰናል ታሪክ ማዕከላዊ ሆኖ ይቀጥላል። በአገር ውስጥ ያስመዘገቡት ስኬት ከፍተኛ ቢሆንም አርሰናል በአውሮፓ ውድድሮች የድል ጊዜያት አጣጥሟል። በ1994 የዩኤፋ ዋንጫዎችን በማሸነፍ እና በ1970 የኢንተርሲቲ ፌርስ ዋንጫን በማንሳት በአህጉራዊ መድረክ የመወዳደር አቅማቸውን አሳይተዋል። ክለቡ በ2006 የሻምፒዮንስ ሊግ የፍጻሜ ጨዋታ ላይ በመድረስ በውድድሩ ታሪክ አለው። በታሪካቸው ሁሉ አርሰናል እንደ ኸበርት ቻፕማን፣ አርሰን ቬንገር ባሉ ተጽዕኖ ፈጣሪ አሰልጣኞች የተገነባ ሲሆን
ፈጠራ ያላቸው ስልቶች በመተግበር ክለቡ ለተከታታይ የድል ጊዜያት መርቷል። በተለይ የቬንገር ዘመን አርሰናልን በአውሮፓውያን ምርጥ ቡድኖች ጋር ለማወዳደር ያለው ምኞት በማሳየት በሻምፒየንስ ሊግ ውስጥ በተደጋጋሚ እንዲሳተፍ አድርጓል። ምንም እንኳን አንድ ትልቅ የአውሮፓ ዋንጫ ቢያመልጣቸውም የአርሰናል የበለጸገ ታሪክና የማጥቃት የእግር ኳስ ባህልም ዓለም አቀፍ ተከታዮችን እና በእንግሊዝ ውስጥ ከተከበሩ ክለቦች አንዱ በመሆን ዝናን አትርፏል። ሪያል ማድሪድ እና አርሰናል ያለፉት ግጥሚያዎችን ስናይ በታሪክ ማድሪድ በአርሰናል መካከል ያለው ፉክክር ታሪክ ውስን ቢሆንም ከፍተኛ ትኩረት የሚስብ ነው። ሁለቱ የአውሮፓ እግር ኳስ ግዙፍ ክለቦች የተገናኙት በጥቂት የውድድር ጨዋታዎች ብቻ ነው። ሁሉም በዩኤፋ ሻምፒየንስ ሊግ ውስጥ በጣም የሚታወሱት ግጥሚያዎች በ2005/06 የውድድር ዘመን በ16ቱ የመጨረሻ ዙር ላይ ተካሂደዋል። በሳንቲያጎ በርናባው በተካሄደው የመጀመሪያ ጨዋታ ላይ አርሰናል በአስደናቂው የቴሪ ሄነሪ ብቸኛ ጎል 1-0 በማሸነፍ በሜዳው ቡድን ደጋፊዎችን አስደንግጧል። በዚህም ማድሪድን ያሸነፈ የመጀመሪያው የእንግሊዝ ቡድን ሆኗል። በሃይበሪ በተካሄደው የመልስ ጨዋታ ያለ ጎል ተጠናቆ አርሰናል ወደ ሩብ ፍጻሜ እንዲያልፍ አስችሎታል። እንዲሁም በውድድር ጨዋታ ሪያል ማድሪድ ላይ ያለውን ሽንፈት አልባ ሪከርድ አስጠብቋል። በ2025 ወደሚጠበቀው የሩብ ፍጻሜ የመጀመሪያ ጨዋታ ስንመለስ አርሰናል በድጋሚ በስፔናውያን ላይ የበላይነትን አሳይቷል። የዚህ ጊዜ በኤምሬትስ ስታዲየም 3-0 በሆነ ውጤት አሸንፏል። ዲክላን ራይስ የዚያን ምሽት ጀግና ነበር። 2 ቅጣት ምቶችን ከመረብ ጋር በማገናኘት በመቀጠልም ሚኬል ሜሪኖ ምርጥ በሆነ አጨራረስ ጎል አስቆጥሯል። ይህ ውጤት አርሰናልን በውድድር ጨዋታዎች ሪያል ማድሪድ ላይ ፈጽሞ ያልተሸነፈ ቡድን በመሆኑ ያለውን የስነ ልቦና የበላይነት የበለጠ አጠናክሯል። ምንም እንኳን የወዳጅነት ጨዋታዎችን ተካሄደው ቢሆንም በዚህ በሳንቲያጎ በርናባው በሚካሄደው የሻምፒየንስ ሊግ ፍጻሜ ጨዋታ ላይ ተጨማሪ ውጥረትና ጉጉት የሚጨምር የውድድር ታሪካቸው ነው። ሪያል ማድሪድ ሻምፒየንስ ሊግ ፍጻሜ ጨዋታ ላይ የላሊጋ ጠንካራ የውድድር ዘመን ተከትሎ እየመጣ ነው። በሀገር ውስጥ 20 ድሎች፣ 6 የአቻ ውጤቶችና 5 ሽንፈቶችን በማስመዝገብ በአጠቃላይ ጥሩ ብቃት አሳይተዋል። ሆኖም ወደ ፍጻሜ የሚወስደው መንገድ ላይ የቅርብ ጊዜ ብቃታቸው በተወሰነ መልኩ የተለያየ ነበር። በአርሰናል በሜዳው ከደረሰባቸው ከባድ ሽንፈት ጋር ቢሆንም ሪያል ማድሪድ በማንኛውም ጨዋታ ወደ ሌላ አቅጣጫ ለመቀየር የሚያስችል ኮከብ የተሞላበት ቡድን አለው። በአጥቂ መስመራቸው የሚመራው አስደናቂው ኪሊያን ኤምባፔ ሲሆን በሁሉም ውድድሮች 33 ጎሎችን በማስቆጠር አስደናቂ የውድድር ዘመን አሳልፏል። ውጤቱ ምንም ይሁን ምን በማድሪድ የሚካሄደው ግጥሚያ የሪያል ማድሪድ እና የአርሰናልን ታሪክ የበለጠ የሚያበለጽግ ሌላ የማይረሳ ምዕራፍ እንደሚጨምር ጥርጥር የለውም። ይህም የዩኤፋ ሻምፒየንስ ሊግ አስደናቂ ታሪክ የበለጠ ያጠናክራል። የአውሮፓ እግር ኳስ ትውፊት ይቀጥላል። አዳዲስ ጀግኖች ብቅ ይላሉ። በዓለም ትልቁ መድረክ ላይ አዳዲስ ታሪኮች ይነገራሉ።